አንድ ምሳሌ እናያለን። አንድ ቀላል ብዙም ፓርቶች የሉት ኤግዛምፕል እኔ ይሄን የክላስሩም ወንበርና ጠረጴዛ መስራት ፈለግን እንበል። የብረት ግብአቱን ብቻ ነው እዚህ ጋር ኮንሲደር የምናደርገው። የእንጨትና የብረት ግብአት ነው ያላቸው እነዚህ ምርቶች። ባለ አንድ ዳይሜንሽናል ስቶክ ከቲንግ ፕሮብለም ስለምንመለከት የብረት ፓርቶቹ ቲዩብ ናቸው እንበል፣ ክብ ብረቶች ናቸው ተቆርጦ ለዚህ ወንበርና ዴስክ ግብአትነት የሚውሉት በተለያየ ርዝመት ተቆርጠው። እንግዲህ ስፋት እዚህ ጋር ፕሮብለም አይደለም፣ ዲያሜትር ወይም ስፋት ችግር አይሆንብንም መሰንጠቅ ስለማንችል ቁመቱን የቆራረጠን ነው የምንጠቀመው። ስታንዳርድ ኢንዱስትሪ ምርቱ 6 ሜትር ርዝመት ነው የሚመረተው እንበል። ይሄ ብረት ከኢንዱስትሪ ሲወጣ ስንገዛ ባለ 6 ሜትር ነው የምንጠቀመው እንበል። የ6 ሜትሩ ቲዩብ ብረት ይሄ ነው። ይሄን እንግዲህ ቆራርጠን ለዚህ ወንበርና ጠረጴዛ ግብአት የምናደርገው። ፓርቶቹን አንድ በአንድ እየለየን እናያቸው። የእንጨት ፓርቱን ስናነሳው ስትራክቸሩ ይሄን ይመስላል። 4 የተለያየ ፓርቶች ነው ያሉት፣ የተለያየ ርዝመት ያላቸው ፓርቶች ማለት ነው። ይሄን ወንበርና ጠረጴዛ ለመስራት የመጀመሪያው ይሄ የምንመለከተው ቤንድድ የሆነ ብረት ነው። መደገፊያው መቀመጫውና የፊት ለፊት እግሩ አንድ ላይ ቤንድ ተደርጎ ተጣሞ የተሰራ ነው። ስለዚህ በአጠቃላይ ከመጀመሪያ ከመደገፊያው እስከ ፊት እግሩ ድረስ 2 ፒስ ኦፍ 1.8 ሜትር ቤንድድ ቼር ፍሮንት ሌግ እና ሲት እና ባክ ነው። መቀመጫው እግሩና ጀርባው በድምሩ 1.8 ሜትር ነው። ስለዚህ 2 ፒስ ያስፈልገናል ማለት ነው። በዚህ ጋርና በዚህ ጋር። ሌላው ደግሞ የኋላ እግር አለው እዚህ ጋር ለወንበሩ 1 ፒስ አንድ ፒስ ነው ቤንድድ ነው የተጣመመ 1.4 ሜትሩን እንደዚህ አጣመነው የኋላ እግር አድርገናል። አንድ ያስፈልጋል ማለት ነው። ይሄም መቀመጫውን ሲቱንና ሌጉን ጨምሮ 1.4 ነው። ሌላ የጠረጴዛው ፓርቶች ርዝመት ደግሞ ስናይ እነዚህ ሁለቱ የጠረጴዛው ማስቀመጫና እግሮች አንድ ላይ ሆኖ ቤንድድ ሆኖ ርዝመቱ 2 ፒስ ያስፈልገናል። ርዝመቱ 2.5 ሜትር ነው። ከዛ በኋላ 2.5 ሜትሩን ከ6 ሜትር ላይ ቆርጠን እንግዲህ ቤንድ አድርገን እንደዚህ እንዲመስል ያደረግነው ማለት ነው። ለቦርዱ ማስቀመጫና እንደ እግር ነው የሚያገለግለው። ቴብል ሲት እና ሌግ ነው። መጨረሻ ላይ እዚህ ጋር አለችን ሌግ ሰፖርት አለን። የጠረጴዛው ሌግ ሰፖርት ሆሪዞንታል ሌግ ሰፖርት አለን። ይሄ ደግሞ ባለ 1.2 ፒስ ነው። አንድ ያስፈልጋል ማለት ነው። አንድ ወንበርና አንድ ጠረጴዛ እንስራ ብንል እነዚህ ፒሶች ነው የሚያስፈልጉን። ግን የአንድ ወንበርና የአንድ ጠረጴዛ መስራት ችግር አይሆንብንም። ለምሳሌ ኢን ማስ ኳንቲቲ ለምሳሌ 100 ወንበርና ጠረጴዛ እናምርት እንበል። ይሄ ካምፓኒ ከአንድ ትምህርት ቤት 100 ወንበሮችና ጠረጴዛ በዚህ ዲዛይን እንዲሰራለት ከፈለገ ምን ያህል ፒሶች ያስፈልጉታል ማለት ነው? to make 100 of this table and chair the number of pieces required each ፓርቶች ማለት ነው። ያንዳንዱ ፓርት ይሄን ፓርት 1 ይሄን ፓርት 2 ፓርት 3 ብንለው ፓርት 1 2 ፒስ ኦፍ 1.8 ሜትር ያለው ማለት ነው። ለአንድ ቼር 2 የሚያስፈልግ ከሆነ 100 ቼር የምንሰራ ከሆነ 200 ፒስ ያስፈልገናል ማለት ነው። ፓርት 2 ጋር ስንመጣ ደግሞ ይሄ የኋላ እግሩና መቀመጫው ያለው ቤንድድ የሆነው ደግሞ አንድ ነው የሚያስፈልገን። ለ100 ወንበር 100 ያስፈልገናል 100 ፒስስ ማለት ነው። የጠረጴዛው እግሮች ደግሞ 2 ናቸው። ለ100 ጠረጴዛ 200 ፒስስ ያስፈልጉናል። ይሄ ሆሪዞንታል ሌግ ሰፖርቱ ደግሞ አንድ ነው የሚያስፈልገው። ለ100 ጠረጴዛ 100 ያስፈልጋል ማለት ነው። ስለዚህ እነዚህን ፒሶች ነው እንግዲህ አሴምብል አድርገን 100 ወንበርና ጠረጴዛ መስራት የምንችለው። ስለዚህ ጥያቄው ምንድነው? with minimum stock size ማለት ነው። ይሄን ባለ 6 ሜትሩን ስታንዳርድ ኢንዱስትሪ ስቶክ ምን ያህል መግዛት አለብን? የእነዚህን ዲማንዶች ለማሟላት ሚኒመም አማውንት አላስፈላጊ የጥሬ ዕቃ ግዢ አስቀርተን ኤግዛክትሊ እነዚህን ፒሶች ሳቲስፋይ ማድረግ የምንችለው ምን ያህል ባለ 6 ሜትሩን ይሄን ብረት ስንገዛና እንዲሁም አላስፈላጊ ቁርጥራጩን ሚኒመም ማድረግ የምንችለው የሚለውን ጥያቄ ነው የምንመልሰው ማለት ነው። ሁለት ነገሮችን ነው የምናደርገው። አንደኛ ፕሮግራም የምናደርገው አማራጭ የአቋራጭ ስልቶችን እንለያለን። ፊዚብል ከቲንግ ፓተርኖችን መጀመሪያ ላይ ፕሮግራም እናደርጋለን። እነሱን ከለየን በኋላ ደግሞ ቤስት የተባለውን የአቋራጭ አማራጭ እንለያለን ማለት ነው። መግዛት ያለብንን
ባለ 6 ሜትሩን ብረት መጠን ሚኒመም የሚያደርግልንና አላስፈላጊ ብክነትን ሚኒመም የሚያደርግልን ያቆራረጥ አማራጮች እንለያለን ማለት ነው። ዋንስ ግን መጀመሪያ ላይ ፊዚብል ከቲንግ ፓተርኖችን ፕሮግራም አድርገን እናወጣለን። ከዛ በኋላ ደግሞ ከነዚህ ውስጥ ደግሞ ኦፕቲማል የሆነውን ያቆራረጥ አማራጭ እንለያለን ማለት ነው። ይሄን አንድ ባንድ እኔው ይሄን ዳታ ቀጥታ ወደ ኤክሴል ወስደነው ማለት ነው። ምንም ያስፈልገ ነገር የለም። ኢንዱስትሪ ስቶኩ 6 ሜትር ነው። ፓርቶች ዲማንዶች ደግሞ እነዚህ ናቸው። ይሄን ዳታ ብቻ ነው ወደ ኤክሴል የምንወስደው። ተፈላጊ ፓርቶችን እዚህ ጋር እንጻፋቸው። በአሴንዲንግ ወይም በዲሴንዲንግ ኦርደር እንጻፋቸው። ፎር ሴክ ኦፍ ማቴማቲካል ኮንቪኒየንሲ ነው፣ ለማስላት እንዲመቸን በነበሩበትም ማስቀመጥ እንችላለን። ከዛ በኋላ እዚህ ጋር ቴብል እናስቀምጥ። ይሄ ቴብል ኮለመን ቴብሉ ምንድነው? ከቲንግ ፓተርኖችን ጀነሬት የምናደርግበት ኮለመን ጀነሬሽን ይባላል። የኢንዱስትሪ ስታንዳርድ ስቶክ ሳይዛችን 6 ሜትር ነው ብለናል። ስለዚህ ዘ ማክሲመም ነምበር ኦፍ ታይምስ ባለ 2.5 ሜትሩን ከ6 ሜትር ላይ ዘ ማክሲመም ነምበር ልንቆርጥ የምንችለው ምን ያህል ጊዜ ነው? እዚህ ጋር የሚገቡት ቫልዩዎች በሙሉ በ2.5 ኮለመን የሚገቡት ቫልዩዎች ዘ ማክሲመም ነምበር ኦፍ ታይምስ ዛት ባለ 2.5 ሜትር ፓርቱ ሊቆረጥ የሚችለው ከ6 ሜትር መብለጥ የለበትም ማለት ነው። ስለዚህ እዚህ ጋር የሚገቡት ቫልዩዎች ያን ህግ ታስፋይ ማድረግ አለባቸው ማለት ነው። ለምሳሌ ባለ 2.5ቱ ከ6 ሜትር ላይ ማለት ስንት ጊዜ ልንቆርጥ እንችላለን? 6 ሜትርን ለ2.5 ካካፈለው 2.4 ጊዜ ማለት 2.4 ጊዜ ልንቆርጥ አንችልም። ስለዚህ ማክሲመም ነምበር ኦፍ ታይምስ 2 ጊዜ ልንቆርጥ የምንችለው 2 ባለ 2.5 ሜትር እንቆርጥለትና አንድ ይተርፋል ማለት ነው። ያ እናስቀምጠዋለን ማለት ነው። ስለዚህ እዚህ ጋር የሚገቡት ቫልዩዎች ባለ 2.5ቱ የሚቆረጥበት ጊዜ ምን ያህል ጊዜ ሲባዛ በ2.5 ባለ 1.8ቱም እንደዚሁ how many times መቆረጥ ይችላል ሲባዛ በ1.8 ባለ 1.4ቱም ባለ 1.2ቱም አድርገን እዚህ ጋር የምናገኘው ቫልዩ ተባዝቶ ከ6 የበለጠ መሆን የለበትም ወይንም ሌዛን ወር ኳልቱ መሆን አለበት። ስለዚህ ፎርሙላ ስንጽፍለት እዚህ ጋር ፈንክሽን ጋር መተን ሰም ፕሮዳክት እንላለን። ሰም ፕሮዳክትን መርጠን አሬዋን ጋር የፓርቶቹ ሳይዝ ሲባዛ ምን ያህል ጊዜ ከ6 ሜትር ሊቆረጡ ይችላሉ የሚለውን እዚህ ጋር እናስቀምጣለን። አሁን 0 ነው የሚሆነው ምንም ያህል ጊዜ ይቆረጡ ብለን ስላላስቀመጥን ማለት ነው። ለሌሎቹም በሙሉ ወደ ታች ድራግ ለማድረግ ይሄ ኮንስታንት የሆነውን አሬ ዶላር እናስቀምጥበት ለእያንዳንዱ ፎርሙላ ከምንጽፍ ማለት ነው። shift ብለን ዶላር shift ዶላር shift ዶላር shift ዶላር ብለን ኦኬ ብለነው ይሄን እስከታች ድረስ እናወርደው። ከዛ በኋላ ባለ 2.5 ሜትሩ ዘ ማክሲመም ነምበር ኦፍ ታይምስ ሊቆረጥ የሚችለው 2 ጊዜ ነው ብለናል። 2 ጊዜ ሲሆን 5 ይሆናል ማለት ነው። አንድ 2 ጊዜ ከተቻለ አንድ ጊዜም ይቻላል ኦብቪየስሊ ያም 2.5 ይሆናል። ባለ 1.8 ጋር ደግሞ እንምጣ። ከ2.5ቱ በታች ማለት ነው። እዚች ቦታ ላይ ስንመጣ ባለ 1.8 ሜትር ዘንግ ከ6 ሜትሩ ላይ ስንት ጊዜ ነው የሚቆረጠው? ይሄ ደግሞ 6 ሲካፈል ለ1.8 3.33 ጊዜ ነው የሚለን። ስለዚህ የማክሲመም ነምበር ኦፍ ታይም 3 ጊዜ ልንቆርጥ የምንችለው ማለት ነው። 3.3 የሚባል ዘንግ መቁረጥ ስለማንችል ማለት ነው። ስለዚህ ማክሲመም ነምበር ኦፍ እዚህ ጋር 3 እንጽፋለን። ከ3 ቀጥሎ 3 ከተቻለ 3ቱ 5.4 ሜትር ይሆናል ማለት ነው። ልክ 3 ስንቆርጥለት ከ6 ሜትር ላይ 3 ባለ 1.8 ሜትሮች ስንቆርጥ 5.4 በድምሩ ይሆናል። 3 ከተቻለ 2ም ይቻላል፣ አንድም ይቻላል። ቀጥሎ ወደ 1.4 ጋር እንምጣ። 1.4 ደግሞ ባለ 1.4 ሜትር ዘንግ ከ6 ሜትር ላይ 4 ጊዜ ነው ዘ ማክሲመም ነምበር ኦፍ ሊቆረጥ የሚችለው ያም 5.6 ይሆናል። 3 ጊዜ ምን እንችላለን? 2 ጊዜ እንችላለን። 2 ጊዜ አንድ ጊዜ ምን እንችላለን ማለት ነው። ባለ 1.2 ሜትሩ ደግሞ ባለ 1.2 ሜትር ዘንግ ከ6 ሜትር ላይ ማክሲመም ነምበር የሚቆረጠው 5 ጊዜ ነው። 5 ጊዜ ስንቆርጥ ምንም የሚቀር የለም ፉሊ ዩቲላይዝ እናደርገዋለን ማለት ነው። 5 ጊዜ ከቆረጥን 4 ጊዜ ምን እንችላለን? 3 ጊዜ ምን እንችላለን? 2 ጊዜ ምን እንችላለን?
አንድ ጊዜ እንችላለን ማለት ነው። በቃ ጨረስን ማለት ነው። ከዛ በኋላ ይሄኛውን አንፈልገውም፣ ዴሊት እንበለው። ይሄን ካረግን በኋላ ሌሎቹ ባዶዎቹ ማለት ነው ኤክሴል ፈልጎ የሚያስቀምጥልን ቀሪዎች አሉ። ለምሳሌ እዚህ ጋር 2.5 ቀሪ አለ። ስለዚህ ያን ቀሪ ለ1.8 ለ1.4 ለ1.2 መጠቀም ያለብን እያቀያየረ እየፈለገ ይነግረናል ማለት ነው፣ በሌሎቹ ባዶዎቹ ቦታ ላይ ማለት ነው። ስለዚህ ለነዚህ ፎርሙላ እናበጅላቸዋለን። እነዚህም እንደ ዲሲሽን ቬሪያብል አርገን የምናስቀምጣቸው ናቸው። ሌላ ተጨማሪ የቆረጣ ፓተርን ሆኖ ያገለግሉናል ማለት ነው። ከቀሪ ፓርቱ ላይ ከ6 ሜትሩ ላይ የሚቀሩ ፓርቶችን ለየትኛው ፓርት እናውለው የሚለው ማለት ነው። ስለዚህ እነዚህን እንደዚህ ካቀለምን በኋላ ከዛ እዚህ ጋር ያሉት ቫልዩዎች ምንም ይሁን ምን ከ6 ሜትር መብለጥ የለባቸውም። ስለዚህ እዚህ ጋር 6ን እንጽፋለን። ቀጥሎ በርካታ የሆኑ ፒሶችን ፕሮዲዩስ እንዲያደርግልን ይሄ አማራጫችን ማለት ነው። አሁን እዚህ ጋር 2 ባለ 2.5 እና 1 ባለ 2.5 ነው እዚህ ጋር ድምሩ ይመጣ ማለት ነው። ስለዚህ እዚህ ጋር ያሉት ቫልዩዎችም በቁጥር ሲሞሉልን በርካታ የሆኑ ፒሶች እንዲኖሩ ማለት ነው። እዚህ ጋር ሰም እንላለን፣ ድምር ብለን እናስቀምጥ። ድምር ከዚህ ያለው ለጊዜው 3 ፒስ ብቻ ነው፣ ሌሎቹ ባዶዎቹ ስላልተሰሩ ማለት ነው። ስለዚህ እኛ ለኤክሴል ከ3 የበለጠ በርካታ እንዲሁም ከ6 የበለጠ ከ10 የበለጠ እንዲሁም ከ15 የበለጠ ፒሶች እንዲኖሩ አርግልን እንለዋለን ማለት ነው። የሁለቱ ዲፈረንስ እዚህ ጋር ያልተጠቀምንበት ማለት ነው። 6 ሲቀነስ ይሄኛው ስንል የሚቀረው ፓርት ማለት ነው 1 ይቀራል ማለት ነው። 1 ሜትር ከ6 ሜትሩ ላይ 2 ባለ 2.5 ስንቆርጥ 5 ነው የሚሆነው፣ 1 ይቀራል ማለት ነው። እዚህ ጋርም 1 ባለ 2.5 ስንቆርጥ 2.5 ነው። ቀሪው ዲፈረንሱ ያልተጠቀምንበት ነው ማለት ነው። ስለዚህ ይሄን ያልተጠቀምንበት ፓርት ድምሩን እዚህ ጋር እናስቀምጥ፣ ሰምፕልን ማለት ነው። ድምሩን ሚኒማይዝ እንዲያደርግልና አማራጭ የቆረጣ ፓተርኖችን እንዲሰጠን ነው የምናደርገው ማለት ነው። እቺን አላማችን አድርገን ይሄን ኮንዲሽን ሳቲስፋይ አድርጎልን አማራጭ የቆረጣ ስልቶችን ለመለየት ነው የምንፈልገው። ስለዚህ አሁን ወደ ዳታ ጋር እንምጣ። ዳታን ክሊክ አድርገን ሶልቨር ጋር እንምጣና አላማችን ምንድነው ይለናል። እቺን ሚኒማይዝ አድርገን እንለዋለን። እቺኛዋን በኬ ኮለመን ያለችውን ያልተጠቀምንበትን የመደበኛው ስቶክ ሌንግዝ ላይ የቀረውን እንድንጠቀመው ነው። ያን ለመጠቀም ደግሞ ምን ላድርግልህ ባይ ቼንጂንግ ቬሪያብል ሴል ይለናል። ቬሪያብል ሴሎቻችን እነዚህ ያቀለምናቸው ናቸው። እነዚህ አንድ በአንድ እየጎተትን እናስገባለታለን። ከዛ ኮማ እንላለን። ኮማ ብለን ደግሞ እዚች ጋር ደግሞ ባለ 1.8 ጋር ሁለቷን ከላይ ያለችውን አድርገን ኮማ ብለን ደግሞ ከዚህ ከታች ያለችውንም ኮማ እያደረግን አሁን ደግሞ ባለ 1.4 ጋር ኮማ እያደረግን ከዛ እነዚህን በኮለመን ስለምናደርገው ሌሎች በሙሉ ሰሌክት ብናደርገው እነዚህ ኦሬዲ ኮንስታንት ስለሆኑ ነው። ቬሪያብል የሆኑትን ብቻ ነው ጨረስን ማለት ነው። እነዚህ ጋር ቁጥሮችን ሙላልንና ይሄን ዩቲላይዝ አድርግልን ማለት ነው። ከዛ አድ እንላለን። ኮንስትሬንት አድ የምንለው እነዚህ አሁን ያስገባናቸው ቫልዩዎች በሙሉ ኢንቲጀር መሆን አለባቸው። ምክንያቱም 2.5 ሲባል ሶሉሽን የለንም፣ ወይ አንዴ ወይ ሁለቴ ወይ ሶስቴ መቁረጥ የምንችለውና እነዚህ በሙሉ እያንዳንዳቸው ኢንቲጀር ስለመሆናቸው የኢንቲጀር ኮንስትሬንት እናስቀምጣለን ማለት ነው። አድ እንልና ያ ማለት ለምሳሌ ለ2.5 ሜትር ኮለመን ከዚህ እስከዚህ ያለው ቫልዩ ብለናል። እዚች ጋር እንመጣና ዳውንዋርድ አሮዋን ክሊክ አድርገን ኢንቲጀር መሆን አለበት እንለዋለን። ኦኬ እንለዋለን። በመቀጠል እዚች ጋር ያለችውንም እነዚህንም ሁለቱን አድ ብለን እናስገባው። እዚህ ጋር ነው አድ ብለን እዚህ ጋር ያሉት ሁለቱ ቫልዩዎች ኢንቲጀር መሆን አለባቸው። አድ እንለዋለን። ቀጥሎም እዚህ ጋር ያሉት ሌሎቹንም በተመሳሳይ ኢንቲጀር መሆን አለባቸው ብለን እናስገባለን ማለት ነው። አድ ይሄም ኢንቲጀር መሆን አለበት። አድ ቀጥሎ ይሄኛውም ኢንቲጀር መሆን አለበት።
አድ ብለን እቺኛዋም ኢንቲጀር መሆን አለባት። ጨረስን ማለት ነው። በመቀጠል ሌሎች ኮንስትሬንቶችም አሉ፣ እነሱን እናስገባለን። ሌላ የምናስገባው ኮንስትሬንት እዚህ ጋር አጠቃላይ ከ6 ሜትር ብረት ላይ የቆረጥናቸው ዘንጎች በየትኛውም ኮምቢኔሽን ብንቆርጣቸውም ከ6 ሜትር መብለጥ የለባቸውም ብለናል። ስለዚህ ድምር ቫልዩ ከ6 ማነስ አለበት ብለን አድ እንልና ድምር ሌንግዝ ኦፍ ፒስስ ሌዛን ኦር ኢኳል ቱ ከ6 ሜትር ያነሰ ወይንም እኩል የሆነ መሆን አለበት እንላለን። ሌላ ደግሞ እዚህ ጋር ፓርቶቹ እንዲበዙልን ብለን የምናስቀምጠው ኮንስትሬንት አለ፣ አድ እንላለን። ስለዚህ እዚህ ጋር የተለያዩ ፒሶቹ ድምራቸው ግሬተር ዛን ኦር ኢኳል ቱ ከዚህ መሆን አለበት እንላለን ማለት ነው። ከዛ ጨርሰናል፣ ኦኬ እንለዋለን። በመቀጠል የምናደርገው ምንድነው እዚህ ጋር የሶልቨር ፓራሜትር ቦክስ የመፍትሄ መፈለጊያ ኢንጂኑን ይጠይቀናል። ሊኒየር የሆነ ሪሌሽንሺፕ ስላለው ሲምፕሌክስ ሊኒየር ፕሮግራሚንግ እንመርጣለን። ይሄን ቀጥታ ሶልቭ ብንለው ሊገጥመን የሚችል አንድ ችግር አለ። እንደምንመለከተው የዲሲሽን ቬሪየብሎቻችን ብዙ ናቸው። ከዚህ እስከዚህ ያለው ከ6 እስከ 18 ማለት 14 ሴል ሲደመር 2 ወደ 30 ምናምን የሚጠጉ ዲሲሽን ቬሪየብሎች ስላሉ ማለት ነው። ኤክሴል ኦፕቲማይዘራችን ማለት ነው ረጅም ሰዓት ሊወስድበት ስለሚችል እዚህ ጋር ኦፕሽን የምትለዋን ክሊክ እናደርግና እናስቀምጥለት ማክሲመም ሰብ ፕሮብለም ፊዚብል ሶሉሽኖቹ እስከ 1000 የሚሆኑትን ፈልግልን እንበለው። ከዛ በኋላ ሶልቭ እንለዋለን ማለት ነው። ሶልቭ ስንለው እዚህ ጋር አስተውሉ፣ ባዶ የነበሩት በቢጫ የቀለሙ ሳጥኖቻችን በሆኑ ቫልዩዎች ይሞላሉ። እዚህ ጋር ሚኒማይዝ አድርግልን ያለው ያልተጠቀምንበት ከ6 ሜትር ላይ የተረፈውን የቁርጥራጭ መጠን ከ33.7 በታች አድርገው ድምሩ ሚኒማይዝ አድርገው ነው ብለናል። አሁን ሶልቭ እንበለው። እዚህ ጋር መተን ሶልቭ ስንለው ኤክሴል እዚህ ጋር ሶሉሽን እየፈለገ መሆኑ ይነግረናል። እዚህ በአረንጓዴው ታብ ስር ማለት ነው። the maximum number of integer solution was reached ይለናል። ደርሰሃል 1000 ብለን ስላስቀመጥንለት ያን ያልፈትሾልሃል የሚለን። ከፈለክ መቀጠል ትፈልጋለህ ይለናል። ኮንቲኒው ማለት እንችላለን። ስቶፕ ብለነው the number of maximum number of sub problem ፈትሻለሁ ጨምረን ማየት እንችላለን። ከዛ በታች መውረድ አለመውረዱ ለማወቅ አሁን ለጊዜው ስቶፕ እንበለውና ኦኬ እንበለው። እዚህ ጋር 33 የነበረው 7.8 ሆኗል። ባዶ የነበሩትም እዚህ ጋር አንድ ቁጥር አለ። እዚህ በአንድ አንድ አስቀምጦልናል። እዚህ ጋር ሁለት ቁጥሮችን እዚህ ጋር አስቀምጦልናል። እዚህ ጋርም የነበሩት ያልተጠቀምንበት ፓርት በሙሉ እንደምንመለከተው ለምንም አገልግሎት የማይውል ነው። ለሚቀሩት ፓርቶች የሚጠቅም አይደለም። ስለዚህ እዚህ ጋር የቆረጣ አማራጮችን አግኝተናል ማለት ነው። ስለዚህ ይሄን ምን እናደርጋለን? ፊዚብል ከቲንግ ፓተርኖችን እነዚህ ናቸው ማለት ነው። እነዚህም ደግሞ ከነዚህ ውስጥ ቤስት የተባለውን ዲማንዳችንን ያስቀመጥናቸውን የአራቱን ፒሶች ሪኳየርመንት ሳቲስፋይ የሚያደርግልን ምርጥ የቆረጣ አማራጭ እንለያለን ማለት ነው። በመቀጠል ማለት ነው የፊዚብል ከቲንግ ፓተርን ጀነሬሽኑን አሁን ጨርሰናል ማለት ነው። በመቀጠል ደግሞ የሚያስፈልገውን መገዛት ያለበትን ባለ 6 ሜትር ብረቱ ምን ያህል ነው፣ ሚኒመም አማውንቱ ምን ያህል ነው፣ ቁርጥራጭ ብክነቱስ ሚኒመም የሚሆነው ስንት ነው የሚለውን ኦፕቲማይዝ እናደርገዋለን ማለት ነው። ጀነሬት ያደረግነውን የፊዚብል ከቲንግ ፓተርን ዳታ እቺን ኮፒ እንበለውና ወደ ሌላ ሺት እንውሰደው። ኮፒ ብለን ሺት 2 ላይ ፔስት ስፔሻል ብለነው ቫልዩስ ብለን ትራንስፖዝ አድርገነው እናዙረውና እንደዚህ ገልብጦ ያስቀምጥልን። ቀደም እንደ እዚህ ጋር ስናስቀምጠው በአሴንዲንግ በዲሴንዲንግ ከኦርደር ያስቀምጥነው ከትልቁ ወደ ትንሹ የመጣ ነው። ስለዚህ የመጀመሪያው ኮለመን ማለት አሁን ኮፒ ያደረግነው የመጀመሪያው ሮ ነው ማለት ነው። ኮፒ ብለነው ይሄን ፔስት ስፔሻል ትራንስፖዝ እናርገው ባለ 2.5 ሜትሩን ከላይ ያለው ሪፕሬዘንት የሚያደርግልን ማለት ነው። የቀደም የአናጺው ችግር ላይ እንደተመለከትነው ባለ 2.5 ሜትር ብረት የሚያስፈልገው አጠቃላይ ዲማንዱን እዚህ ጋር እንደተነጋገርነው 200 ነው። ባለ 2.5 200 ነው።
እዚህ ጋር 200 ብለን እንጽፋለን ማለት ነው። 200 የግድ ያስፈልጋል። ባለ 1.8 ሜትሩ ደግሞ 200 ነው። እሱም ሌሎቹ 100 ናቸው። ይህ ኮንስትሬንታችን መሟላት ያለበት ግዴታ ነው። ከነዚህ የቆረጣ አማራጮች ጋር በተያያዘ ደግሞ ያለውን ብክነት ትሪም ሎዝ እዚህ ጋር ለይተነዋል። እዚህ ጋር ያስቀመጥናቸው ናቸው። ለሌሎች ፓርቶች ሊውል የማይችሉ በሙሉ እንደምንመለከተው 1 0.7 0.6 ትንሹ 1.2 ነው። ለዛም የማይውለው። ስለዚህ ይሄኛውን ከእያንዳንዱ ቆረጣ አማራጭ ጋር ተያይዞ ያለውን ትሪም ሎዝ ኮፒ ብለነው የኦብጀክቲቭ ፈንክሽኑ ኮፊሸንት ስለሆነ ማለት ነው የነዚህ ማለት ነው። እዚህ ጋር መተን ፔስት ስፔሻል ቫልዩስ ትራንስፖዝ ብለነው እዚህ ጋር እናስቀምጠው። ከቆረጣ 1 ከከቲንግ ፓተርን 1 የሱ ትሪም ሎዝ ማለት ነው። ከከቲንግ ፓተርን 2 እያልን ማስቀመጥ ነው። ከዛ ይሄ የቆረጣ አማራጭ ያንዳንዱ የቆረጣ አማራጭ በምን ያህል ብረት ላይ ቢተገበር ነው ይሄ ዲማንድ ሳቲስፋይድ የሚሆነው የሚለው ጥያቄ የምንመልሰው። ምክንያቱም እዚህ ጋር እነዚህ በሙሉ በአንድ ብረት ላይ ብቻ የምንከነውናቸው የተለያዩ ቆረጣ አማራጮች ናቸው። ከዛ ጋር ተያይዞ የየራሳቸው ትሪም ሎዝ ወይንም ቁርጥራጭ ብክነት ይሄ ነው። ስለዚህ ይሄን ዲማንድ ለማሟላት በምን ያህል ባለ 6 ሜትር ብረት ላይ መተግበር አለበት እያንዳንዱ የቆረጣ አማራጭ የሚትሏን ቫልዩ ኤክሴል ኦፕቲማይዝ አድርጎ ይነግረናል ማለት ነው። ስለዚህ እቺኛዋን ነው የምንፈልጋት እዚህ ጋር የሚገቡትን ቫልዩዎች የምንፈልገው ማለት ነው። ስለዚህ እዚህ ጋር የኮንስትሬንት ፎርሙላን ጻፍ። ከእያንዳንዱ የቆረጣ አማራጭ ምን ያህል ጊዜ ተተገበረ ብለን አባስተነው የምናገኘው ባለ 2.5 ሜትሩ የፓርትስ ብዛት 200 ኤግዛክትሊ መሆን አለበት። ከዛ በላይም አንፈልግም፣ ምክንያቱም አላስፈላጊ ግዢ ልንፈጽም ነው ከበዛብንም ማለት ነው። ስለዚህ the number of times that እዚች ጋር some product ብለን some product function ነው የምንጽፈው። የsum product የመጀመሪያው አሬ ላይ ምን ያህል ጊዜ ያንዳንዱ የቆረጣ አማራጭ መተግበር አለበት ሲባዛ ከአንድ ብረት ላይ የሚገኘው ፓርትስ ብዛት ማለት ነው። ከዛ ይሄ 0 ይሆናል። በምንም ያህል ብረት ላይ አሁን አልተገበር ነው በሙሉ ይሄን ድራግ አድርገን ለማስቀመጥ እዚች ጋር ድራግ ሳናርግ የዶላር ምልክት ሳናስቀምጥ ድራግ የማድረግ ችግር እነዚህ ቫልዩ ያመጣልን። ስለዚህ የዶላር ምልክት እንጠቅመን ለሁሉም እንድንተገብረው shift ዶላር ኮንስታንቱ ማለት ይሄ በቢጫ የቀለመው ሮ ማለት ነው። እሱን አሬ ከዛ በኋላ እሱን ክሊክ አድርገን የመጀመሪያውን እንዲህ ስናወርደው 0 ይሆናል ለጊዜው ማለት ነው። ሚኒማይዝ ማድረግ ያለብን ደግሞ ማለት ነው አጠቃላይ ብክነትን ሚኒመም ማድረግ አለብን። ከእያንዳንዱ ብረት ላይ የሚገኘው ዌስት ትሪም ፕሮዲዩስ ያደረገው ይሄ ነው። በምን ያህል ብረት ላይ ደግሞ አፕላይ ስናደርገው የሚከሰተው ትሪም ደግሞ ቫልዩን እዚህ ጋር ሚኒማይዝ እናደርገዋለን። ሰም ፕሮዳክት ብለን አሬዋል ላይ the amount of trim produced per each stock times the number of stock size that each cutting pattern should be applied ማለት ነው። በቢጫ የቀለመው ሴል ማለት ነው። ይሄን እንዲህ ስናስገባው 0 ይሆናል ማለት ነው። አጠቃላይ አሁን ምንም ትሪም ሎዝ ቁርጥራጭ አልተከሰተም። በምንም ያህል መደበኛ ብረት ላይ አቋራጮቹ ስላልተገበር ነው ማለት ነው። ስለዚህ አሁን የምንሄደው ወደ ዳታ ጋር እንጣ ተመልሰን አሁን ዳታ ሶልቨር እንበልና አላማችን R9 ጋር ናት። R9ን ክሊክ እናደርጋለን። ሚኒማይዝ ማለት ነው። እዚህ ጋር ያለው አላማችን ሚኒማይዝ እንደሆነ ነግረዋለን። by changing variable cell የሚለን ደግሞ እዚህ ጋር ነው የምትነግረን how many times እያንዳንዱ የቆረጣ አማራጭ መተግበር አለበት። ኮንስትሬንት ደግሞ subject to constraint ይለናል። ኮንስትሬንታችን አንደኛው እዚህ ጋር የምናገኛቸው ቫልዩዎች ኢንቲጀር ናቸው። በ1.5 ብረት ላይ ብሎ ሊነግረን አይገባም። ወይ 5 ነው ወይ 2 ነው ወይ 1 ነው። ኢንቲጀር ቫልዩ መሆን አለባቸው። እነዚህ ደግሞ እንለዋለን ማለት ነው። ከዛ እዚች ጋር ኢንቲጀር መሆን አለበት እንለዋለን። ከዛ ሌላ ተጨማሪ ኮንስትሬንት የምናስቀምጠው እዚህ ጋር
ባለ 2.5ቱ 200 መሆን አለበት፣ ባለ 8ቱ 200፣ ባለ 4ቱ 100 መሆን አለበት፣ ባለ 2ቱ 100 መሆን አለበት ያለው ማለት ነው። ከአጠቃላይ የምናገኘው ፕሮዲዩስ የምናደርገው ፓርትስ ነምበር ኦፍ ፓርትስ ከዚህ ጎትተን ከወንበርና ጠረጴዛዎቹን ለመስራት ከሚያስፈልገን ሪኳየርመንት ጋር እኩል መሆን አለበት እንለዋለን ማለት ነው። አሁን ጨርሰናል። ኦኬ ብለናል። እዚች ጋር የችግሩ ባህሪ ሊኒየር ስለሆነ ሊኒየር እንመርጥለታለን። ከዛ በኋላ ሶልቭ እንለዋለን። አሁን ባዶ የነበረው በቢጫ የቀለመው ሴል በቁጥሮች ይሞላል። እቺኛውም ሚኒመም ትሪም ሎዙን ይነግረናል ማለት ነው። ሶልቭ እንበለው። እዚህ ጋር መተን ሶልቭ እንበለው። በአንዴ ሶልቨር ፋውንድ ሶሉሽን ኦር ኮንስትሬንት ኤንድ ኦፕቲማሊቲ ኮንዲሽን አር ሳቲስፋይድ ብሎናል። ኮንዲሽናችን በሙሉ ተሟልቷል። ይሄው የምንፈልጋቸው ሪኳየርመንትም ባለ 2.5ቱ 200 ነበረ 200 ሆኗል ማለት ነው። ትሪም ሎዝም ይሄው 80 ሜትር ብቻ ነው ማለት ነው። በአጠቃላይ የሚያስፈልገን የመግዛት ያለብን ዘ አማውንት ኦፍ ባለ 6 ሜትር ብረት ደግሞ እዚህ ጋር አስቀምጦልናል ማለት ነው። ደምረን ማግኘት እንችላለን። አጠቃላይ ባለ 6 ሜትር ብረት መገዛት ያለበት ስታንዳርድ ስቶኩ ብዛት ድምሩን እዚህ ጋር ያሉትን ቫልዩዎች መደመር ነው። ሰም ብለን ስንደምረው ይሄን ፕሮጀክት ለማከናወን 100 የክላስሩም ጠረጴዛና ቴብሎችን ለመስራት የሚያስፈልጉትን ፓርቶች ለማሟላት መግዛት የሚጠበቅብን 200 ባለ 6 ሜትር ስታንዳርድ ብረቶችን ብቻ ነው ማለት ነው። እነዚህን ቁጥሮች የምናነባቸው እዚህ ጋር ያሉት የተመረጡ የቆረጣ አማራጮች ቤስት ተብሎ ማለት ነው። ከአጠቃላይ ከዚህ ከዘረዘርናቸው የከቲንግ ፓተርኖች ውስጥ ማለት ነው መከወን ያለባቸው አጠቃላይ መግዛት ያለብንን ባለ 6 ሜትር ብረት ሚኒመም የሚያደርግና ትሪም ሎዙንም ሚኒመም 80 የሚያደርግልን ይሄኛውን ሶስቱን የቆረጣ አማራጮች ወይንም ከቲንግ ፓተርን ስንመርጥ ነው ማለት ነው። አንደኛው ይሄ ነው 50 ያለበት፣ ሁለተኛው ይሄ ነው 50 ያለበት፣ ሶስተኛው 100 ያለበት ከቲንግ ፓተርን ነው መከወን ያለበት ማለት ነው። ስናነባቸው ለምሳሌ ይሄኛው ኮንስትሬንት የባለ 2.5 ሜትሩን ነው ሪፈር የሚያደርገን። ስለዚህ ሁለት ጊዜ ባለ 2.5 ሜትር ዘንግ እንቆርጥና የሚቀረው 1 ሜትሩ ሎዝ ይሁን ማለት ነው። ስለዚህ ይሄን ከቲንግ አክቲቪቲ በ50 መደበኛ ብረት ላይ መተግበር ማለት ነው። በ50 ባለ 6 ሜትር ብረቶች ላይ ይሄን መተግበር ማለት ነው። ሌላ የተመረጠው ይሄኛው ነው። ይሄም የሚተገበረው በ50 መደበኛ ብረት ላይ ነው። አቆራረጡ ደግሞ ሁለት ሪፈር የምታደርገን እዚች ጋር ባለ 1.8 ሜትሩ ነው። ስለዚህ ሁለት ጊዜ ባለ 1.8 ሜትሩን መቁረጥና ሲደመር ሁለት ጊዜ ባለ 1.2 ሜትሩን ስንቆርጥ ሙሉ በሙሉ 6 ሜትሩን ዩቲላይዝድ ይሆናል። ትሪም ሎዙ 0 ይሆናል ማለት ነው። ሶስተኛው ደግሞ ይሄ ነው። አንድ ባለ 2.5 አንድ ባለ 1.8 ሜትር እና አንድ ባለ 1.4 ሜትር አንድ እየቆረጥን በመቶ መደበኛ ብረቶች ላይ ይሄን መተግበር ነው። በፒክቸር ኢለስትሬት ማድረግ ከተፈለገ እንደሚከተለው መረዳት እንችላለን። የመጀመሪያው ያለው በ50 ብረቶች ላይ የሚተገበረው ሁለት ባለ 2.5 ማለት ይሄ የ6 ሜትሩ ብረታችን ነው። መደበኛ ስታንዳርድ ብረቱ ነው። 2.5 ሜትር እስከዚህ ድረስ ነው። ሁለት ጊዜ ነው ያለን። ስን ደግሞ 5 ይሆናል። 1 ሜትሯ ሎስ ትሆናለች ለምንም የማጠቅም ማለት ነው። ሁለተኛው ሁለት ባለ 1.8 ሜትሩን ሁለት ጊዜ ነው የሚለን። አንድ ጊዜ ሁለት ጊዜ ቆረጥን። ቀጥሎ ደግሞ ባለ 1.2ቱን ደግሞ ሁለት ጊዜ ይለናል። እዚህ ጋር አንድ ባለ 1.2 ስንቆርጥ የሚቀረው 1.2 ነው። ስለዚህ ትሪም ሎዙ እዚህ ጋር እንዳለው 0 ነው ብለናል። 0 ሆነ ማለት ነው። ሙሉ በሙሉ አሟጠን ተቀምጠዋል። ይሄን አፕላይ የምናደርገው ግን 50 ጊዜ ነው በ50 መደበኛ ብረቶች ላይ። የመጨረሻው ሶስተኛ ከቲንግ ፓተር አንድ ባለ 2.5 ሜትር እንለካና እንቆርጣለን። ከዛ 1.85 ሜትር እንቆርጣለን። ከዛ 1.4 ሜትር ስንቆርጥ 0.3 ሜትር ሎዝ ይሆናል ማለት ነው። ይሄን አፕላይ የምናደርገው 100 ብረቶች ላይ ነው። ከዛ በኋላ የምንፈልጋቸው ሪኳየርመንቶች እንደምንመለከተው እዚህ ጋር ይሟላሉ ማለት ነው። እንግዲህ የስቶክ ከቲንግ ኦፕቲማይዜሽን ችግርን የጥሬ ዕቃ አቆራረጥ ችግርን በዚህ መልኩ እንፈተዋለን። መጀመሪያ ቅቡል ወይንም ፊዚብል ከቲንግ ፓተርኖችን እንደዚህ ከዘረዘርን በኋላ ከነዚህ ውስጥ ደግሞ ምርጥ የሚባለውን ትሪም ሎዙንና መግዛት ያለብንን የጥሬ ዕቃ ብዛት ሚኒመም የሚያደርግልንን
የከቲንግ ፓተርን መለየት እንችላለን ማለት ነው። ደህና ሁኑ። አመሰግናለሁ።